የእንጉዳይ ልማት በንጥረ ነገር የበለጸገ ምግብን፣ የመድኃኒት ግብዓትን እንዲሁም በተረፈ ምርቱ ደግሞ የተፈጥሮ ማዳበሪያን የሚያስገኝ የዓለም አቀፍ የግብርና ኢንዱስትሪ ወሳኝ አካል ነው። ለስኬታማ የእንጉዳይ እድገት በዋናነት የሚያስፈልገው የማይሲሊየም እድገትን የሚያግዙ ሰብስትሬቶችን ማዘጋጀት ነው። ከእንጉዳያችን ጋር ተፎካክረው ሊያድጉ የሚችሉ ተጓዳኝ ፈንገሶች እንዲሁም ሌሎች በሽታ አምጪ ተህዋሲያንን ለመከላከል ሰብስትሬትን ማከም አስፈላጊ ነው። ይህ ቪዲዮ ሰብስትሬትን በማከሚያ ዘዴዎች ላይ አሁን ያሉትን ልምዶችና ፈጠራዎች ይዳስሳል። በቀጥታ ወደ ፓስቸራይዜሽን እንዲሁም ስተራላይዜሽን ቴክኒኮች ከማለፋችን በፊት ስለ እንጉዳይ አካላት ማወቅ በቀጣይ የምናነሳው ሀሳብ በቀላሉ ለመረዳት ጠቃሚ ይሆናል። እንጉዳይ በዋናነት 3 መሰረታዊ አካላት ያሉት ሲሆን እነዚህም ካፕ፣ ስቲም እና ማይሲሊየም በመባል ይታወቃሉ። ካፕ